ማለት ነው አሁን ላይ ስለናንተ ኪር የሚያረግ ሰው የፈላ ውሃ በዝንጅብል በሎሚ ምናምን መጠጣት ጉሮሬ ሲፈትልኝ ምናምን በቃ ደስ ብሎኝ መሄድ ጀመርኩኝ። እናቶች ውበታችሁን፣ እድሜያችሁን፣ ሰውነታችሁን ገዛን ነው የሚባለው፣ አካሄዳችሁ ነው የሚባለው። ዶሮ ራም ሲገዛ አላማረኝም። ዶሮ የቤት አጋዦቻቸውን በሚችሉት አቅም ዘይት እንዲቀንሱ ንገሯቸው። We are Betty and boys. We have fun all day. ሰላም እንዴት ናችሁ? ውድ የቤቴን ቦይስ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም። ዛሬ ማለት ነው ነሐሴ 15 ነውና ነገ ደግሞ ነሐሴ 16 የእመቤታችን በዓል ነው። ስለዚህ ፍልሰታ ማርያምን ጾመን እንግዲህ ነገ ጾም የምንፈታበት ነውና ለዛ ቀንም ይሁን አንዳንድ ነገር አብረን እንድንገዛ ከእናንተ ጋር አስቤ ነው ማለት ነው። ስለዚህ እስቲ አብራችሁን ቆዩና አንዳንድ ነገሮችን ገዝተን አብረን እንመጣለን። እናንተ ደግሞ ቪዲዮአችንን ሰብስክራይብ እያደረጋችሁ ትቆያላችሁ ማለት ነው። በጣም ሰብስክራይብ አላረግም እያላችሁኝ ነውና ፕሊዝ ሰብስክራይብ እያደረጋችሁ አብረን ቤተሰብንና ብዙ ጊዜያቶችን እናሳልፍላለሁኝ። አሁን ከመኖሪያ ቤቴ እየወጣው እየሄድኩኝ ነው። አብረን ገዛዝተን እንመጣለን ማለት ነው። መልካም ጊዜ ይሁንላችሁ፣ መልካም በዓል ይሁንላችሁ ለእናንተም። እንሂድ አብረን። ሰብስክራይብ ማድረግ እንዳትረሱ እሺ ፕሊዝ። እኛ ያለንበት አካባቢ በጣም ብዙ ስጋ ቤት ነው ያለውና በቃ ለነገ ሽርጉዱ አትጠይቁኝ ማለት ነውና የጾመውም ያልጾመውም ነገር በቃ የሚገርም ነው የሚሆነው። እኛ ሰፈር እኔ መውጣ አይመስለኝም። በእንደዚህ አይነት ቀን ብዙ መውጣት አልወድም። ከልጆቼ ጋር ነገ ቸርች ሄጄ ከዛ ቤቴ ነው ማሳለፍ የምፈልገውና ሌላ ቀን ግን የኛን ሰፈር የቁርጥ ቤቶች ሁሉ ደግሞ አሳያችኋለሁ ማለት ነው። አሁን ግን እየሄድኩ ነው ያ። ስለዚህ እኔ በጣም በዓል ወዳለሁ ነው። በቃ ደስ ይለኛል። በጣም ትንሽም በዓል ሆነ ትልቅም በዓል ሆነ በጣም ነው ደስ የሚለኝ በዓል ማክበር። ዳቦ ምናምን አርጌ ቤቴን ጉዝጉዝ አርጌ ከልጆቼ ጋር ያለውን ነገር አብረን እየበላን እንትን ማሳለፍ ደስ ይለኛል። ስለዚህ ዛሬ አሁን ዳቦአችንን እንጋግራለን። አሁን እንቁላል ምናምን ጾም የምንፈታበትን ነገር እንገዛለን። ሌላው ደግሞ እኔ በጣም በትንሽም በትልቅም በዓል ድሮ መስራት ወድ ነበር፣ ግን አሁን ስፖርት ጀምሬያለሁ። አክቹሊ አመት ምናምን ሆኖኛል ስፖርት ከጀመርኩና ስፖርት ሰራ ደህና ለውጥ አመጣና ግን እየወፈርኩ ድጋሚ በምን እንደምቸገር ታውቃላችሁ? በምግብ። እሱም ምንድነው? ዘይት የበዛበት ምግብ። ዘይት የበዛበት ምግብ ምንድነው? ምስር፣ ዶሮ ወጥ፣ ስጋ ወጥ እና በቃ አሁን እቺን 15 ቀኗን ደግሞ በደንብ ሰርቼ ትንሽ ሰውነት ተከከል ብሏልና ዶሮ በልቼ ማበላሸት አልፈልግምና የኛ ሀገር ምግብ ከአሁኑ ካለው ሳይንስ ጋር በጣም እየተጣላ ነው እና እንዴት እንደሚሆን አላውቅም። ያለ ዶሮ አይሆንም፣ ግን ያው ዶሮ ሁሌ ስለማንበላት ግን ትንሽ መስራት መለድ አለብን። ዶሮ እኛ በልምድ በጣም በትልቅ ድስት ምናምን ነው የምንሰራው። ሳምንት ሙሉ ስንበላ እንውላለን። እኛ የወለድን እናቶች ደግሞ ራሳችንን ሰውነታችንን መጠበቅ አለብን። ስለዚህ ትንሽ ድስት እውነት አንድ ቀን በቃ እንደ ኖርማል ምግብ ሰርተን ቶሎ እንዲቃጠል ማለት ነው። ፋት ብዙ እንዳንበላ አነስ ባለ ድስት ብንሰራ የተሻለ ነው ብዬ አስባለሁ። ከዛ ባካችሁ ሰዎች ዘይት ከምግባችሁ ቀንሱ። የቤት አጋዦቻቸውንም በሚችሉት አቅም ዘይት እንዲቀንሱ ንገሯቸው። አሁን ወደ መገዛበት ቦታ ደርሻለሁ። ኦ ማይ ጋድ
ተንጋጋው። ቆይ ላሳያችሁ። ፍሬሽ ኮርነር ነው የምንሄደው። የቱ ጋር ነው የምናቆመው? ገዝቼ የመጣው የምገዛበት ቦታ መቅረጽ አይቻልም አሉ እና በቃ ያችንም ቀስ ብዬ ነበር የቀረጽኩት። መቅረጽ አይቻልም አሉኝ። ስለዚህ አይብ ገዝቻለሁ፣ ወተት ገዝቻለሁ፣ እንቁላል ገዛሁኝ። ከዛ ዛሬ አሁን ከዛ ምን አሰብኩ መሰላችሁ? እዛ ሰው ዶሮ ራም ሲገዛ አላማረኝም ዶሮ። ስለዚህ በትንሽዬ ድስት እንዳልኩት ዶሮ ሰራለሁ፣ አንድ ዶሮ ሰራለሁና ዛሬ ግን አርብ ስለሆነ ነገ ነው ዶሮ የምገዛው። ዛሬ አሁን ገብቼ ቤት ስልሳችንን እንሰራለን። ስለዚህ ለአንድ ቀን የሚበላ ከሰራን ኢትስ ኦኬ፣ እንደዛ እናደርጋለን ማለት ነው። ሌላ ጊዜ እንግዲህ በደንብ ይሄ ትልቅ ገበያ አለ አይደል? እዛ ምናምን ሲሄድ ቀርጽና ያለውን ነገር አሳያችኋለሁኝ። ስለዚህ ምንድነው አሁን ገዛን ነው የሚባለው? አካሄዳችሁ ነው የሚባለው? አላቅም። በቃ ነገ ደግሞ አብረን እግዚአብሔር ከረዳን ኪዳነ ምሕረትን አብረን ሄደን ከእናንተ ጋር እናነግሳለን ማለት ነው። ስለዚህ በያላችሁበት መልካም የኪዳነ ምሕረት በዓል ይሁንላችሁ። ሌላው ቅድም እንዳልኩት በምግብ ራሳችሁን ጠብቁ። እናቶች ውበታችሁን፣ እድሜያችሁን፣ ሰውነታችሁን በስፖርትና በምግብ አስተካክሉ። እኔ ያን ያህል ያስተካከልኩኝ ሰው በጣም ጎበዝ ነኝ ያልኩ ሳይሆን እየሞከርኩኝ ነው። እና ቻሌንጁ ምን መሰላችሁ? ስፖርት ሲጀምሩ ምግቡን ታውት ምግብ በጣም በጣም ነው የሚፈትነው ምግብ ለማስተካከል። የኛ ያበሻ ኑሮ ደግሞ ከባድ ነው እና ይሄ ጀስት ፕሮቲን ብቻ እየተበላ ምናምን አይሆንም። ጤፍ መሸመት ልናቆም ነው ማለት ነው። ግን ለኔ የረዳኝ ምን እንደሆነ ታውቃላችሁ? ምግብ መቀነስ። አሁን ለምሳሌ ምሳ 2 ቁርጥ ከሆነ የምንበላው 1 ቁርጥ መብላት በጣም ይሰራል በእውነት። ከዛ ኤክሰርሳይዝ እናደርጋለን። ከዛ እንጀራ ያው ያለ እንጀራ አበሻ ከባድ ነው። እንኳን ኢትዮጵያ ውስጥ እየተኖረ ከኢትዮጵያም ውጪ እየተኖረ ያለ እንጀራ ሰው አይኖርም አይደል? ስለዚህ እንጀራን እየበላን ግን መጠን መቀነስ። ከዛ ምግባችን ውስጥ የምናደርገው የዘይት መጠን መቀነስ። ከዛ በቃ ምን በላው በእውነት መቀነስ። መጠኑን ከቀነስን ኤክሰርሳይዝ ካደረግን ማንቀንስበት ምንም ምክንያት የለም። ስለዚህ በዛ መንገድ አድርገን ራሳችንን ጥብቅ እናድርግ። ወይኔ የልጅ እናት አትመሲም የምንባል እናቶች መሆን አለብን። እና እኔ መጀመሪያ ያስቸገረኝ ስፖርት መስራት በስማም ስጠላ ማለት ነው ስፖርት መስራት። ከዛ እየለመድኩት ሲሉ ሰዎች ማያዩት እናንተ ኖቲስ የምታደርጉት ነገር ላችሁ ላይ ታያላችሁ ማለት ነው። ምንድነው አሁን የማይሆናችሁ ቦዲ ሲሆናችሁ ታያላችሁ። የማይሆናችሁ ከዚህ በፊት ያስቀምጣችሁ ሱሪ ሲሆናችሁ ታያላችሁ። በቃ እዚህ ከአንገታችሁ ልቅቅ ያለ መልካችሁ ምናምን ሲመጣ ታያላችሁ። እና ከዛ እሱን ማየት ስጀምር ይሄ ድካም ደግሞ አለ። የትንፋሽ ድካም አለ አይደለ? በጣም በቃ የትንፋሽ ድካም ከባድ ነው። ስፖርት እስክጠሉ ድረስ ነው የሚደክማችሁ። እና እሱ ጉሮሬ ሲከፈትልኝ ምናምን በቃ ደስ ብሎ የሚሄድ ጀመርኩኝ ማለት ነው። እና ያው ስጠነክሩ ደግሞ ስትሪንግዝ ብረት ምናምን ማንሳት ሲጀምሩ በቃ ደስ ይላል ሞራሉ ምናምን። ከዛ ኔክስት የሚያየው ሌላ ሰው ነው። ሁለተኛ እና ሶስተኛ ናቸው ሌሎች ሰዎች ኖቲስ አድርገው ዋው ቀነሽ ነው የሚሏችሁ። እና በአንድ ኤክስፔክቴሽናችሁን አስተካክላችሁ ስፖርት ስሩ ሴቶችዬ። ያው ከቻላችሁ ጂም ቢሆን ሞራ አሪፍ ነው በርትት ብለን እንድንሰራ። ካልሆነ ግን ቤት ውስጥም ባለው ነገር ብዙ ቪዲዮዎች አሉ ስፖርት ቤት ውስጥ የሚሰሩ እንደዛ መስራት። ከዛ ከስፖርት መልስ ደግሞ ምግባችንን ማስተካከል። ይሄ ቤት ውስጥ ቁጭ ብላችሁ የፈላ ውሃ በዝንጅብል በሎሚ ምናምን መጠጣት። እውነትን ያሁን እናት ነኝ አይደል? የሶስት ልጆች እናት ነኝ። እኔ ልንገራቸው ትሬነሮች ምናምን ለራሳቸው ለማካበድ ምናምን ይመስላችኋል። ምንም ትርጉም የለውም። ያለ ስፖርት ሆድ አይቀንስም። በስፖርትም ሆድ መከራ ነው።
ሁሉ ነገር ቀንሶ እሱ በጣም ነው የሚፈትነው፣ ወዲያውም አይቀንስም። እና ምግባችን በቃ ይሄ እጃችን ሆድ ለመቀነስ እችን ትተን ሆዳችንን ቀንሰን እኔ ነኝ ያልኳችሁ እውነት በቃ መጠኑን ቀንሱ። ምን በላው መጠን መቀነስ በቃ ከዛ ጀምሮ ከዛ በቻላችሁ አቅም ፕሮቲን እናስገባበታለን። አሁን እንቁላል ምናምን አሁን እኛ እናቶች ስለሆነ እኔ በግራም ለክተን ምናምን መብላት ላይሆንልን ስለሚችል ነው እንደዚህ ምላችሁና ሞር ስትበረቱ ሰውነታችሁን በጣም እያማረ ሲሄድና ስትወዱት ደግሞ እሱ ሳይንስ ውስጥ ትገባላችሁ። እሱ ራሱ ጆርኒ ይመራችኋል። አሁን ሰው ሊነግራችሁ አይጠበቅም ማለት ነው። ስለዚህ በቻላችሁት አቅም ወደ ሆዳችሁ የምትወረውሩትን ነገር ቀነስ አድርጉና ራሳችሁን ጠብቁ። ያላሰብኩትን ነገር ነው ያወራሁት። አንድ ዩቲዩብ መክፈት የፈለኩበት ምክንያት ማለት ነው በቃ እነዚህ ሀሳቦችን መግለጽ ፈልጋለሁና የሆነ ሰው የተወሰኑ ሰዎች ሊሰሙኝ ይችላሉ ብዬ በማሰብ ነውና የተወሰኑ ሰዎች ሰምታችሁኝ እንደሚጠቅማችሁ እርግጠኛ ነኝ። እንደዛ አድርጉ። በተረፈ መልካም በዓል ይኖርላችሁ። በሌላ እንግዲህ በላይፍ ውስጥ በጠቀሙኝ ቲፖች ደግሞ እየመጣሁኝ እንዲሁ የመከርኩኝ የተመካከርን እናንተም ደግሞ ለኔ የሚጠቅመኝን ነገር ኮሜንት ላይ እየጻፋችሁልኝ አብረን እንቆያለን ማለት ነው። አሁን ወደ ቤቴ እየደረስኩ ነው። በጣም በህይወቴ የምናሻሻልኩ ታውቃላችሁ። በጣም ኮንፊደንስን ቢልድ እያደረኩኝ ነው። አሁን ድሮ እዚህ መኪና ውስጥ እኮ ሳወራ ማንም አይሰማኝም እኮ ዝም ብሎ በመስታወት የሆነ ሰው ሲያየኝ እያዩኝ እየሰሙኝ ይመስለኝና በጣም መፈራ ነበረ። ግን ማንም ማለት ነው አሁን ላይ ስለእናንተ ኬር የሚያረግ ሰው የለም። ሁሉም በራሱ ህይወት ላይ ሩጫ ውስጥ ነውና ሰንበዲ ያየኛል የሆነ ሰው ያየኛል ምናምን ብለን የምንጨነቀው ነገር ድሮ የተጨነቅናቸው ጊዜያቶች ይገርመኛልና ምንም ማለት ማንም ያቺ ልጅ እኮ ቅድም መኪና ውስጥ እያወራች ሄደች ብሎ እንኳን በኋላ ሄዶ ሊያስበው የዛኑ ሰዓት ራሱ ማንም ኖቲስ አያደርጋቸውም። እና በጣም እድሜ መጨመሩ የልጆች እናት ሆኜ ጊዜያት ያስተማሩኝ ነገር ሰዎች ስለኛ ማንም ስለእናንተ የሚጨነቅ ሰው የለምና ማድረግ የምትፈልጉትን ነገር ማድረግ አለባችሁ። ዛሬ ከስፖርት ወደ ደግሞ ሌላ ምክር ውስጥ ገባሁኝ። ይሄን ደግሞ በሌላ ቀን ነው የማወራው። አሁን ግን ሌላ መኪና መጣብኝ። ስላዳመጣችሁኝ አመሰግናለሁኝ። በጣም ነው ማከብራችሁ እና በቃ ይሄን ቪዲዮ ስታዩ ሴቶች የምታበረታቱ ሰዎች ሰብስክራይብ አድርጉኝና አብረን እንግዲህ ብዙ ነገሮችን እየተማማረን እንለፍ ለማለት ፈልጋለሁኝ። አመሰግናለሁ። ሰላም ሁኑ። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ